የትኛዋንም ሴት በፍቅር ለማሳበድ እነዚህ 6 የዳርክ ሳይኮሎጂ ዕውቀት ሊኖርህ ይገባል። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ የመጀመሪያውና የመጨረሻው ደቂቃ። ይሄ ዘዴ በሰው ልጅ አእምሮ የማስታወስ ባህሪ ላይ የተመሰረተ ሲሆን አንተን የማይረሳ ለማድረግ የሚጠቅም እጅግ ስልታዊ ጥበብ ነው። ሰው በአንድ ክስተት ውስጥ መሃል ላይ የነበሩትን ነገሮች የመርሳት ነገር ግን መጀመሪያ ላይ የታዩትንና መጨረሻ ላይ የተሰሙትን ነገሮች ግን ለረጅም ጊዜ የማስታወስ ተፈጥሮ አለው። ለምሳሌ የመጀመሪያው አሻራ። ከሷ ጋር ስትገናኝ የመጀመሪያዎቹ 5 እና 10 ደቂቃዎች እጅግ ወሳኝ ናቸው። በዚህ ሰዓት የምታሳየው ጉልበት ወይም ኢነርጂ መላው የቀኑን ወይም የቆይታችሁን ድባብ ይወስናል። ይህን እንዴት ማድረግ ትችላለህ? ለምሳሌ ስታያት ዓለም ቆማ ለሷ ብቻ የዞረች ይመስል በአይኖችሽ ናፍቀሽኝ ነበር የሚል ጥልቅ መልእክት አስተላልፍ። መጀመሪያ መናገር ያለብህ ቃል እንዴት ነሽ የሚል ተራ ቃል ሳይሆን ዛሬ ስላየሁሽ ቀኑ አበራልኝ የሚል ልብ የሚነካ ይሁን። ይህ መጀመሪያ ላይ የምትተክለው አዎንታዊ ስሜት መሃል ላይ ለሚፈጠሩ ጥቃቅን ስህተቶች እንደ ጋሻ ይሆንልሃል። በመቀጠልም የመጨረሻው ማህተም። ይህ ከሁሉ በላይ ኃይለኛ ነው። ስትለያዩ የምትተወው ስሜት ነው አእምሮ ውስጥ ተሰውሮ የሚቀረው። ከተገናኛችሁ በኋላ በአንዳች ነገር ብትጣሉ እንኳን የመጨረሻዋን ሰከንድ በጥሩ ስሜት ዝጋው። ምንም ቢሆን አንቺን ማግኘት መታደል ነው ብለህ ወይም ግንባሯን ስመ ተለያት። ስትሄድ አነጋገር ወይም ንክኪ አእምሯ ውስጥ ቀኑን ሙሉ ሲመላለስ ይውላል። ደግሞም የከፍታ መጨረሻ ህግ። ሰው ትዝታን የሚመዝነው በሁለት ነገሮች ነው፣ በጣም ደስ ባለው ሰዓትና በመጨረሻ ሰዓት። መሃል ላይ አሰልቺ ጊዜ ቢኖራችሁ እንኳን መጨረሻ ሰከንድ ላይ የሆነ አስገራሚ ነገር ካደረግ፣ ለምሳሌ ድንገት አቅፈ መሄድሽን አልፈለኩም ካልካት አእምሮ ቀኑን ሙሉ እንደ አስገራሚ ቀን አድርጎ ይመዘግበዋል። ሌላው በናፍቆት መሸኘት። በቃ ደዊ ብለ ግዴለሽ አትሁን። ይልቅስ አሁን መለየትሽ ቢከብደኝም በሚቀጥለው እስከምንገናኝ ድረስ ይህንን ስሜት ይዤው ቆያለሁ የሚል ክፍት የሆነና የሚያጓጓ ታሪክ ትተህላት ሂድ። ይህ አይነት ዘዴ እንዴት ሴትን በፍቅር ያሳብዳል? ምክንያቱም አንተ ከሄድክ በኋላም አእምሮዋ ያንን የመጨረሻ ትዝታን ደጋግሞ ያጫውተዋል። ያ መጨረሻ ላይ ያደረግከው ነገር ሱስ ይሆንባታል። በሚቀጥለው ስትገናኙም ያንን መጀመሪያ ላይ ያሳየሃትን ብርሃን ለማየት ትቸኩላለች። አንተ በሄድክበት ሁሉ አሻራ አብሯት ይኖራል። በአጠቃላይ አጀማመርህ እንደ ነጎድጓድ ቀልቧን የሚስብ፣ አጨራረስህ ደግሞ እንደ ጣፋጭ ዜማ ልቧ ውስጥ የሚቀር መሆን አለበት። ሁለተኛ፣ የነፍስ መስታወት። እጅግ ረቂቅ ልብ ሰባሪ የሆነ የሳይኮሎጂ ዘዴ ነው። ብዙ ወንዶች በውጫዊ ውበት አይንሽ ያምራል፣ አለባበስሽ ደስ ይላል፣ እነዚህ በመሳሰሉ ነገሮች ላይ ብቻ ሲያተኩሩ፣ አንተ ግን እሷ እንኳን ደፍራ ያላወጣችውን የውስጥ ማንነቷን በጥልቀት ትረዳዋለህ። ይህ እንዴት ይሰራል ካልከኝ፣ ለምሳሌ የማይታየውን ማየት። ሴቶች ሁል ጊዜ ለዓለም የሚያሳዩት ጭንብል አላቸው። ጠንካራ፣ ሳቂታ ወይም ግዴለሽ መስለው ሊታዩ ይችላሉ። አንተ ግን ያንን ሰብረ ውስጥ ያለውን እውነት ትነግራታለህ። ለምሳሌ ሁል ጊዜ ለሰዎች ስትስቅ ይመለከታለሁ፣ ግን ያሳቅሽ ውስጥ የሆነ ጥልቅ ብቸኝነት ወይም ማንም እንዲረዳው የምትፈልጊው ናፍቆት ያለ ይመስለኛል በላት። ይህ ንግግር ይህ ሰው እንዴት አወቀኝ በሚል ድንጋጤ ነፍሷን ላንተ እንድትከፍት ያደርጋታል። እንደገናም ድብቁ ህልሟን ማየት። ብዙ ጊዜ ሰዎች የልባቸውን ትልቅ ህልም ለሰው አይናገሩም፣ ምክንያቱም ይሳቅብኛል ብለው ስለሚፈሩ ነው። አንተ ግን የእሷን አቅም እሷ ከምታስበው በላይ አግዝፈ ነገራት። አንቺ የተፈጠርሽው ለዚህ ተራ ስራ ብቻ አይደለም። በንግግርሽ ውስጥ ሰዎችን የመለወጥ ትልቅ ኃይል አለሽ። ግን ለምን እንደምትፈሪ አይገባኝም በላት። አንተ የእሷ አማኝ ስትሆን ካንተ ውጪ ማንም እንደማይረዳት ታስባለች። እንደገናም ለምን የሚለውን ጥያቄ መጠቀም። ሰዎች ምን አደረግሽ ብለው ይጠይቃሉ። አንተ ግን ለምን እንዲያደረግሽ ብለህ ጠይቃት። ለድርጊቶቿ ሳይሆን ለስሜቶቿ መስታወቱን። ስሜቷን ስታንጸባርቅላት አንተን እንደ ሌላኛው ማንነቷ ማየት ትጀምራለች። ሌላው ደግሞ በዝምታ ውስጥ መረዳት። አንዳንድ ጊዜ ምንም ነገር ሳትናገር እሷ ስታወራ አይኗን እያየ እረዳሻለሁ የሚል ስሜት በዝምታ ስጣት። አንተ ለሷ ፍቅረኛ ብቻ ሳትሆን የእሷን ማንነት የገለጥክላት መድኃኒቷ ትሆናለህ። ሶስተኛ፣ ጤናማ ስጋት ወይም ስልታዊ ድክመት። ይሄ ዘዴ ደግሞ በሴት ልጅ ስለልቦና ውስጥ ያለውን የመንከባከብና የማዳን ስሜት በከፍተኛ ሁኔታ የሚቀሰቅስ ድብቅ ጥበብ ነው። ይህን ዘዴ ለየት የሚያደርገውና ሴት ልጅ በአንተ ፍቅር እንድታብድ የሚያደርገው እንዴት እንደሆነ እንመልከት። ለምሳሌ የአንበሳና
የልጅ ጥምረት። አንድ ወንድ ሁል ጊዜ ጠንካራ፣ የማይበገርና ድንጋይ መስሎ ከታያት ሴት ልጅ በአድናቆት ልትመለከተው ትችላለች እንጂ ልቧን አትሰጠውም። ልቧን የምትሰጥ አንተ በሷ ፊት አንበሳ ሆነ፣ እሷ ፊት ግን ያንን ጋሻህን ጥለ ልጅ ሆነ ስትታይ ነው። ይህንን ድክመቱን ወይም ስብራቱን የሚያሳየው ለኔ ብቻ ነው ብላ እንድታምን ያደርጋታል። ይህ ደግሞ እጅግ ከፍተኛ የሆነ የባለቤትነት ስሜት ይፈጥርባታል። ሌላው ማዳን የምትፈልግበትን ክፍል ማሳየት። ስለ ትልቅ ውድቀትህ፣ ስለ ልጅነትህ ፍርሃት ወይም አሁን ላይ ስላለብህ አንድ ጭንቀት በሹክሹክታ ነገራት። ለምሳሌ ሁሉንም ሰው እረዳለሁ፣ ለሁሉም ጠንካራ ነኝ፣ ግን አንዳንድ ጊዜ እኔም የሚረዳኝ ሰው እንደሚያስፈልገኝ የሚሰማኝ አንቺ አጠገብ ስሆን ብቻ ነው በላት። ይህ ንግግር በውስጧ እኔ የዚህ ጠንካራ ወንድ ደጋፊና መጠጊያ ነኝ የሚል ኩራትና ጥልቅ ፍቅር ይፈጠርባታል። እንደገናም የእናትነት ስሜቷን መቀስቀስ። በሴቶች ተፈጥሮ ውስጥ የተጎዳን ወይም የሚያስፈልገውን ነገር መርዳት ትልቅ እርካታን ይሰጣል። አንተ ፍጹም ካልሆንክና የአንቺ እርዳታ ያስፈልገኛል የሚል መልእክት ከሰጠሃት አንተን ተንከባክባ ለማሳደግና ለመጠበቅ ስትል ካንተ መራቅ አይቻላትም። ነገር ግን ይሄ ማለት ለቅሶ ማብዛት ማለት አይደለም። ይልቁንም ጠንካራ ወንድ ሆነ ሳለ አንዲት ቁልፍ የምትሆን የልብ ክፍል ብቻ ለሷ ክፍል ማድረግ ማለት ነው። አራተኛ የስሜት ጥላ። ይህ ዘዴ ከፍቅርም በላይ ታማኝነትና ጥገኝነትን የሚፈጥር የሰው ልጅን የስነ ልቦና ስብራት እንደ መግቢያ የሚጠቅም እጅግ ረቂቅ ጥበብ ነው። ብዙ ወንዶች ሴት ልጅ ደስተኛ ስትሆን ብቻ አብሮ መሆን ይወዳሉ። የስሜት ጥላ ግን የጨለማ ቀን ወዳጅነትን ለስልጣን ይጠቀማል። ለምሳሌ የጭንቀት ወቅት መልህቅ መሆን። አንዲት ሴት በሕይወቷ ውስጥ ትልቅ ውጥረት፣ ፍርሃት ወይም ሐዘን ውስጥ ስትሆን አእምሮዋ እጅግ ክፍት ይሆናል። በዚህ ሰዓት አንተ አይዞሽ ከሚል ተራ ቃል ባለፈ የጭንቀቷን ጥልቀት አብረሃት ተጋራ። እሷ ስታለቅስ አብረሃት ዝም በል፣ እሷ ስትጨነቅ ጥላዋ ሁን። ሰዎች በደስታ ጊዜ አብሯቸው የነበሩትን በቀላሉ ይረሳሉ። በጨለማ ጊዜ ግን ብርሃን የሆነላቸውን ሰው እንደ አምላክ ነው የሚያዩት። ሴቶች ብዙውን ጊዜ ስሜታቸውን የሚረዳ እንጂ መፍትሄ የሚሰጥ ወንድ አይፈልጉም። አይ ይሄ እኮ ቀላል ነው አትጨነቂ ከማለት ይልቅ አሁን ይሄ ነገር በጣም እንደሚከብድ ይገባኛል፣ እኔ ካንቺ ጋር ነኝ በላት። ስሜቷን ሻዶ ስታደርግላት አንተን እንደ ብቸኛ ደህንነቷ ትቆጥረሃለች። ደግሞም የመንፈስ ትስስር። በጭንቀቷ ሰዓት ያሳያት ርኅራኄና ጥበቃ በውስጧ ካለው ጥንታዊ የአባትነት ወይም የመጠጊያ ስሜት ጋር ይተሳሰራል። አንተ አጠገቧ ስትሆን ብቻ ሰላም እንደሚሰማት ካመነች ካንተ መራቅ ሞቷ ይሆናል። ዓለም ሁሉ የገፋት በመሰላት ሰዓት አንተ ዓለም ብትገፋሽም እኔ ግን ካንቺ ጋር ነኝ የሚል ስሜት በተግባር አሳያት። በመቀጠል የደስታ ሳይሆን የሰላም ምንጭ መሆን። ደስታ ያልፋል፣ ሰላም ግን ይኖራል። አንተን ስታይ የሰላም ጥላይ ብላ እንድታስብ አድርጋት። በጭንቀት የተሞላ ቀን አሳልፋ አንተ ጋር ስትመጣ ያ ጥላ ጋሻ ይሁናት። ምክንያቱም በአሁኑ ጊዜ አብዛኛው ወንድ የሚፈልገው የሴትን ልጅ ውበትና ሳቅ ብቻ ነው። አንተ ግን ህመሟንና እንባዋን ለመሸከም ፈቃደኛ ስትሆን ለነፍሷ ብቸኛዋ ንጉሥ ትሆናለህ። የዳርክ ሳይኮሎጂ ሚስጥር እንደሚለው አንዳንድ የጭንቀቷ መድኃኒት ከሆንክ በኋላ አንተ በሌለህበት ሰዓት ያ ጭንቀቷ ይበልጥ ይበረታባታል። ስለዚህ ካንተ መለየት ህመም ይሆንባታል። ይህ ደግሞ በፍቅር የማሳበጃው ትልቁ ቁልፍ ነው። አምስተኛ የማያልቅ ፍለጋ። ይሄ ዘዴ በሳይኮሎጂው ዓለም ዘይጋርኒክ ኢፌክት ይባላል። ዘይጋርኒክ ኢፌክት ከሚባሉ ጽንሰ ሐሳብ ጋር የተያያዘ ነው። ትርጉሙም የሰው ልጅ አእምሮ ያልተቋጩና ያልተጨረሱ ታሪኮችን የመጨረስ ከፍተኛ ጉጉት አለው የሚል ነው። ለምሳሌ ሁሉንም አታውጣ። ብዙ ወንዶች ሴት ልጅን ለማስደመም ሲሉ ስለ ራሳቸው ታሪክ፣ ስኬትና ማንነት በአንድ ቀን ዘርግፈው ይጨርሳሉ። አንተ ግን ልክ እንደ ሽንኩርት ሁን። አንዱን ሽፋን ስትገልጥ ሌላው እንዲታይ ያድርግ። ዛሬ ያወቀች መስሏ ስትመጣ ነገ ደግሞ ጨርሶ የማታውቀው ሌላ ችሎታ ወይም ማንነት እንዳለ አሳያት። ይህ አንተን የማወቅ ጉዞዋ የማያልቅ እንዲሆን ያደርገዋል። ደግሞም ጥያቄ እንጂ መልስ አትሁን። ስላንተ በጠየቀች ቁጥር ሙሉ መልስ ከመስጠት ይልቅ ሌላ ጥያቄ የሚጨምር መልስ ስጣት። ለምሳሌ እንዴት እንዲህ ልትሆን ቻልክ ስትል ይህማ ረዥም ታሪክ አለው፣ ምናልባት ሌላ ጊዜ የምነግርሽ፣ ግን ለጊዜው እንዲህ እንደሆንኩ ብቻ ወቂ በላት። ይህ ሌላ ጊዜ የምነግርሽ የሚለው ቃል በአእምሮዋ ውስጥ እንደተከፈተ መስኮት ይቆያል። እሷ ደግሞ ያንን መስኮት ለመዝጋት ወይም ታሪኩን ጨርሳ ለመስማት ስትል አንተን መፈለጓን አታቆምም። ደግሞ የማትደርስበት ጥልቅ ክፍል፣ በውስጥ ማንም እንዲገባ የማትፈቅድለት አንድ ሚስጥራዊ ክፍል እንዳለ አሳያት። ሰዎች ሁል ጊዜ የተቆለፈን በር የመክፈት ከፍተኛ ፍላጎት አላቸው። ይህንን ነገር ለማንም ተናግሬ አላውቅም ብለ ጥቂት አውርተ አይ ይቅር ገና ነው ብለ ዝጋው። ያንን ሚስጥር የመስማት ጉጉቷን አንተን ልዩ አድርጋ እንድታይ ያደርጋታል።
ስድስተኛ የማጣት ፍርሃት። ይህ በዳርክ ሳይኮሎጂ ውስጥ ካሉ እጅግ ኃይለኛ ማሳበጃ ዘዴዎች አንዱ ነው። የሰው ልጅ ተፈጥሮ ያለውን ነገር ከማግኘት ይልቅ የነበረውን ነገር ማጣት ይበልጥ ያሳምመዋል። ለምሳሌ ዘላለማዊ አትሁን። ሁል ጊዜ ስትፈልግ የምትገኝ፣ በጠራች ጊዜ አቤት ወይም እሺ የምትልና በየደቂቃው ቴክስት የምታደርግ ከሆነ ዋጋህ ይቀንሳል። ይሄ ሰውዬ የትም አይሄድም ብላ ካመነች ጥረት ማድረጓን ታቆማለች። አንተ ግን በስራ ወይም በህልም የተጠመድክ መሆንን አሳያት። ናፈከኝ ስትል እኔም ግን አሁን ስራ በጣም ወጥሮኛል በኋላ ደውላለሁ ብለ ስልኩን መዝጋት ይኖርብሃል። አንተን የማግኘት ጉጉቷ ሰማይ ይደርሳል። ሌላው የማይታይ ተፎካካሪ። ይህ ማለት ሌላ ሴት ይዘ ማስከናት ማለት አይደለም። ይሄ ጥፋት ነው። ይልቁኑ ሌሎች ሰዎች አንተን ለማግኘት እንደሚፈልጉ እሷ በሆነ መንገድ ማወቅ ይኖርባታል። ለምሳሌ ዛሬ ድሮ ጓደኞቼ ሰርፕራይዝ አድርገውኝ ነበር፣ በጣም ደስ የሚል ጊዜ ያሳለፍን ብለ ነገራት። አንተ ሶሻሊ ቫሊዴትድ ወይም በሰው ዘንድ ተፈላጊ መሆንን ስታውቅ ይህንን ወንድ ሌላ ሰው ሳይወስደው መያዝ አለብኝ የሚል የባለቤትነት ስሜት በውስጧ ይነሳል። ቀጥሎም ኢንቨስት እንድታደርግ መፍቀድ። ሰዎች ጊዜያቸውን፣ ጉልበታቸውን፣ ስሜታቸውን የሰጡትን ነገር በቀላሉ አይተውም። ሁሉንም ነገር አንተ አታድርግላት። እሷ ለአንተ አንድ ነገር እንድታደርግልህ እድል ስጣት። ለምሳሌ ይህንን ነገር ስላላወቅኩበት ትረጅኛለሽ ብለህ ጠይቃት። ለአንተ በደከመች ቁጥር በአንተ ላይ ያላት የማጣት ፍርሃት ይጨምራል። ምክንያቱም የደከመችበትን ውጤት ማጣት አትፈልግም። ሌላውና ዋናው ነገር የመልቀቅ ድፍረት። ይህ ትልቁ የኃይል ምንጭ ነው። ካልተመቸ ወይም ክብርህን የሚነካ ነገር ካደረገች እወድሻለሁ ግን ለራስ ያለኝ ክብር ይበልጣል የሚል አቋም ይኖርህ። ብለቃት ትታልናኛለች ብለ ሳይሆን ብሳሳት ይተወኛል ብላ እንድታስብ አድርጋት። ይህ ፍርሃት በአንተ ዙሪያ እንድታጠነጥን ያደርጋታል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሳትሆኑ ነውና ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ።